ለውዱ አማራ ሕዝብ ያለምን መከራ ተሸክመሃል፣ እንድታልቅ ፍጅት ታውጆብሃል። ከዘመናት ሞት ቀመስ እንቅልፍ በኋላ ተነስተሃል። ጠላትህ አቁስለህ የምትተወው አይደለምና ሳትቀብረው እንዳትቀመጥ። የፕሪቶሪያው ስምምነት በራሱ የአማራ ትንሣኤ ፍርሃትና ድንጋጤ ውጤት ነው። አማራው ባይነሳ ኑሮ የፕሪቶሪያ ስምምነትም አይፈጠርም ነበር። የአማራ ፋኖ ብሔራዊ ንቅናቄ በመተከል ቀጠናም መተከል ኮርስ በሚል ስያሜ አዲስ የፋኖ አባላትን አስመረቀም። አማራን ብቻውን ነጥሎ የማጥቃት ሴራን እየናደን ነው ሲሉ የፋኖ አመራሩ ዘመነ ካሴ ገለጹ። በምረቃ ስነ ስርዓቱ ላይ የአፋን ሊቀመንበር አርበኛ ዘመነ ካሴ ለተመራቂዎቹ የእንኳን ደስ አላችሁ መልእክት ከማስተላለፋቸው በተጨማሪ ለአማራ ሕዝብ፣ ለኢትዮጵያውያን፣ ለዓለም አቀፉ ማህበረሰብና ለመንግስት ታጣቂ አባላት መልእክት አስተላልፈዋል። እንዲሰነበታችሁ፣ እንኳን ለዚህ ቀን አበቃችሁ፣ እንኳን ደስ አላችሁ። ከፊታችሁ በመቆሜ ታላቅ ክብር ይሰማኛል። ታሪክ የራሱ ነፍስና የራሱ ረቂቅ ስሌት ቀመር አለው። ከነመፈጠራቸው የማይተዋወቁ ሁለት ሰዎችን በራሱ ልብ መርምሮ በራሱ ቀመር አንጥሮ ከየጥጉ ጎትቶ አምጥቶ ለአንድ ወርቃማ ዓላማ ሲል ያገናኛቸዋል። እናም ለብዙሃኑ እውነትና ነጻነት እንደ ጧፍ ያበሩ ዘንድ በፍቅር ያሰልፋቸዋል። ይበራሉ። በድቅድቅ ጨለማ መሃል የተስፋ ብርሃን የነጻነት ወገን ይሆናሉ። ይህ አስበው የማይዘልቁት የታሪክ ጥምቅ ሚስጥር ነው። ታሪክ እኔና እናንተን በዚህ መልክ በዚሁ ስሌት ለአንድ ወርቃማ የትውልድ ፕሮጀክት አገናኘን። ዛሬ እየታገልን ነው። ነገ እናሸንፋለን። የአማራን ቀን እናመጣለን። ህልውናችን እስካልተረጋገጠ ድረስ የዛሬ 50 ዓመት በዚህ ቦታ ላይ ሌላ አማራ ቆሞ ሁልጊዜም ስለመሰልጠንና ስለመዘጋጀት አስፈላጊነት ሊናገር ይችላል። መደራጀታችን፣ መሰልጠናችን፣ መታጠቃችንና ለህልውናችን መታገላችን የሚቆመው ህልውናችን የተረጋገጠለት ብቻ ነው። ይህ የዛሬው የእናንተ የምረቃ የአማራ ህዝብ ትግልና የሀገሪቱ ዕጣ ፈንታ ተገፍቶ አንድ ጫፍ ላይ የቆመበት ምዕራፍ ላይ የሚደረግ ነው። ስራ የሚጠይቅ የድል ታዛ ላይ የቆመ እጅግ አጓጊ ምዕራፍ ነው። ውድ ጓዶች፣ በዚህ አጋጣሚ ያደረላችሁ የምፈልገው ብዙ ጉዳይ አለ። ዛሬ ለመመረቅ ላለፉት በርካታ ወራት ብዙ ወጣችኋል፣ ብዙ ወርዳችኋል፣ ብዙ ላብ አሰፍሳችኋል፣ በአካልና በመንፈስ ጠንክራችኋል። የትግላችን ሀሁና ግብ ተገንዝባችኋል። በዚህ ሁሉ ቁመናችሁ መከላከያ የሚባል የአብይ አህመድ ታጣቂ ጋር ፊት ለፊት ገጥማላችሁ። ትግል ግን ሌላ መልክ አለው። ከራስ ጋር የሚደረግ ትግልና አብሮ ሲኖር ከጓድ ጋር የሚደረግ ትግል እጅግ ከባድና ፈታኞቹ የትግል መልኮቹ እንደሆኑ ልትገነዘቡ ይገባል። ወደ አብይ አህመድ መተኩስና አብይን ማሸነፍ ቀላል ነው። ከባዱ ወደ ራስና ጓደኛ ድክመቶች ማነጣጠር ነው። አብይ በታንክና በድሮን ያልቻለውን ጦርነት በገንዘብ በሽማግሌና በወሬ ሊያሸንፍ እየሞከረ ነው። አንዳንዴ ከሺህ የአብይ ታንኮች አንድ ወሬኛ ትግላችን ላይ ጉዳት ሊያደርስ ይችላልና ጥንቃቄ ማድረግ ያስፈልጋል። እንግሊዞች ስራ ለፈቱ እጆች ሰይጣን ስራ ይፈጥርላቸዋል ይላሉ። ብዙ ጊዜ ወሬና የሐሜት ምንጩ መበዘን ስለሆነ እያንዳንዱን ደቂቃም ስለ ትግላችን በመደክመና በማሰብ እናሳልፍ። ታጋይ ጓዶቼ፣ ይህ በእናንተ ላብ በወንድሞቻችሁ ደምና በህዝባችን ሲቃም የተገዛ ትግል ነው። የአብዮቱ ዘበኞች እናንተ ናችሁ። ስለዚህ ከፋፋይ ለግልና ለቡድን ፍላጎት ብቻ የሚሰሩ መንፈሰ ደካሞች ቢገጥማችሁ ናቋቸው፣ ታገሏቸው። ይህ ትግል የህልውና አደጋ ለገጠመው የአማራ ህዝብ የህልውና ጉዳይ ነው። የሚሳሱለት አይኖች ሌት ተቀን የሚጠብቁት እጆች ይፈልጋሉ እና አደራ ላለው ክፋትን፣ መቀኝነትን፣ ቅናትንና ተንኮልን ተጸየፉ። ማንም የግለሰብም ይሁን የቡድን ጠላት አማራ ላይ ይነሳ መግጠምና መጣል እንችላለን። እነዚህ መንፈስ ደዌዎች ከነጠናዎቹ ግን ከጠላት ደክመው እኛኑ ይጥሉናል። ፖለቲካችን ችላ ያለው ያልተካሄደበት መንገድ ቅንነት ነው። ዓለም ደጋግሞ የሚወድቀውም በዚህ ምክንያት ነው። በተንኮልና በክፋት በቦክስ ፖለቲካ ዓለም የራሱን እጅ እየበላ ለጊዜው ይረካል ይሆናል እንጂ የትም አይደርስም። ይህ የመሳሪያም የቅንነትም አብዮት ነውና ክፋትንና ተንኮልን ራቁ። የወንድምን ስኬት ውደዱ፣ ለሌሎች መኖር ልመዱ። ራስ ወዳድ እንዳትሆኑ። ህዝባችን እያለቀ ራስ ወዳድ እንደመሆን ትልቅ ወንጀል የለም። ከፍ ባላችሁ ቁጥር የበለጠ ትሁት ሁኑ። ይህን የምላችሁ የዓለም ፖለቲካ እንዴት እንደሚሰራና እንደሚሰራ የማላውቅ ሆኜ አይደለም። ይልቁንም በመደበኛ ፖለቲካ ውስጥ ያለው መደበኛ የቅጥፈት መንገድ ውጤቱ ውድቀት እንደሆነ የዓለም ተሞክሮ በተለይም ደግሞ የራሳችን ልምድ ስለሚነግረኝ እንጂ። ይህ ትግል የህዝብ ትግል ነው። ይህ ትግል ለአማራ ህዝብ የሚደረግ ትግል ነው። መነሻችንም መደራሻችንም ህዝባችን ነው። ምድራዊ እግዚአብሔራችን ህዝብ ነው። ይህን እግዚአብሔር አይኑ መንጠቅ ያስቀስፋል። በስህተት እንኳን ህዝብን የሚያስቀይም ነገር እንዳትሰሩ ክልክል ነው። ህዝብ እንኳን መብቱን ሰብል የለበሰ የእርሻ መሬቱን ስትረግጥበት የቤት አጥሩን ስትደገፍበት አይወድም። ህዝብ ፈጣሪያችን ነውና እንቅስቃሴያችን ያያል፣ እስትንፋሳችን ይለካል። ጥንቃቄ እናድርግ። የአማራ ህዝብ የራሱ የሆነ ንጹህ ተቋም እንዲኖረው
ብዙ ቀደምቶች ብዙ ደክመዋል፣ ታስረዋል፣ አካላቸውንም ቀስመዋቸዋል፣ ሰብረዋል፣ ሕይወታቸውንም ሰጥተዋል። በቀጠለ ጥረትና ብዙ ድካም በዚህ በእኛ ዘመን ተሳክቷል። የአማራ ሕዝብ የአማራ ፋኖ ብሔራዊ ንቅናቄ ተፈጥሯል። ይህ ተቋም መድህናችን ሆኖ ወደምንፈልገው ግብ ያደረሰን ዘንድ በየዘርፉ የተሳሉ ፖሊሲዎች አሉት። የተቋማችን የመጀመሪያውና ቋሚው ፖሊሲያችን ራስን መቻል ነው። ሁሉን አቀፍ ራስ በቅንነት በየቀኑ ማሳደግ ያስፈልጋል። ለዚህ ደግሞ ድርጅታዊ ውስጣዊ አንድነታችን እናጠናክራለን። ራሱን ያልቻለ አንገት የሚያቅፈው የለውም። ስለዚህ የህዝቦች ውስጣዊ አንድነት፣ የድርጅታችን አፋን ጠንካራ ውስጣዊ አንድነት እጅግ አስፈላጊ ነው። የህዝባችን አንድነት የመንፈስ ያክል ፍጹም አስፈላጊ ነው። የተበተነ ህዝብ ነጥሎ የሚበላውን ጠላት ከያቅጣጫው ይጋብዛልና። ሁለተኛውና ተያያዥ ፖሊሲያችን ከራስ መቻል ላይ የመነጨ ከሌሎች ጋር የሚደረግ የተመረጠ በጎ ትብብር ነው። የተሳለና የተነጠና ትብብር ሁልጊዜ አስፈላጊ ነው። ጥቅምህን በሚስጥር ኪስ ይዘህ የሌላውን ወገን ጥቅም ሳትነካ የራስህን ሳታስነካ መተባበር ሁልጊዜም ልክ ነው። ስለዚህ በአጭርም በረጅምም እንተባበራለን። የቀጠናው ኃይሎችም ጋራ ቀጠናዊ በሆነ ጉዳይ ላይ ከጥቅማችን አኳያ እናበራለን። ፋኖ ልብ አለውም አላለውም የግዙፉና የውስብስቡ የምስራቅ አፍሪካ ፖለቲካዊ አካል ሆኗል። ወይ ዋይቶ ይወጣል፣ ያለበለዚያ ግብ ግብ በሚያስነሳው ማዕበል ውስጥ ይሰጥማል። ግዙፉ ቁመናችን በስሌትና በጥበብ ታግዞ የምላጭ ጠርዝ ላይ የቆመ ያክል ጠንቅቆ ሌሎችን ሳይደፍቅ አሸናፊ ይሆናል። ከዚህ አኳያ በተለይም በቅርብ ጊዜ ወዲህ የሚስተዋለው ግርግር አማራን ብቻውን ለማቆም ነው። በእርግጥ ማንም ኃይል መተማመኛው የራስ አቅም አለው። የማይሸሽ የማይለወጥ እና የማይነቅዝ የራስ አስተማማኝ አቅም አለው። ይህም ሆኖ አማራ በዓለም ፊት ቆሞ ብቻውን ገበባብጦ ተራራውን ሜዳውን ተራ እንዳላደረገ ሁሉ የአማራ ትግል ተነጥሎ የቆመለት ይከስማል የተባለ የሚመስል ይህ ሁሉ ግርግር ፋኖን ብቻውን ለማቆም ነው። ከ3 ዓመታት በፊት ሁሉም የጨዋታ ተሰላፊ የራሱን ስሌት ይዞ በፕሪቶሪያ መድረክ ቢጫወትም በስምምነቱ ውስጥ የነበረው የብዙዎች ተሰላፊዎች ድብቅ የጋራ ግብ ግን በመቀጣጠል ጀምሮ የነበረውን የአማራን የአብዮት እሳት በጋራ የማጥፋት እቅድ ነበር ብዬ አምናለሁ። በዚህ አደገኛው ሰደድ የማጥፋት ተልዕኮ ውስጥ ህወሓትና ብልጽግና በደስታ አብረው እንደሚሰሩ የፕሪቶሪያ ስምምነት ሽማግሌዎቹም እርግጠኞች ነበሩ ማለት ይቻላል። ምናልባትም የትግራይ ኃይሎች ታሪካዊ ውሳኔ በወስነው ራሳቸውን ግሉል አድርገው ማቆማቸው እስኪታወቅ ድረስ በቀላሉ አማራን ጨፍልቀው ወደ ኤርትራ መሻገርና የየራሳቸውን ግብ ማሳካት እንደሚችሉ እርግጠኞች ነበሩ። ባልጠበቁት ሁኔታ ህወሓት የራሱን ስትራቴጂካዊ ስሌት ይዞ አማራን አልዋጋም ኤርትራ ላይም አልዘምትም ሲል ቀመሩ ተዛባም። የአማራ ህልውና ትግልም በመካከል በፍጥነት ሌላ ደረጃ ላይ ደረሰም። ከመጀመሪያው ቀን ጀምሮ በአንድ እጁ እየተዋጋ በሌላኛው እጁ የራሱን ትግሉን የሚመራ ተቋም ፈጠረም። ይህ ሲሆን የጨዋታው መልክ ሙሉ በሙሉ ተቀየረ ማለት ነው። አብይ ግን ድሎች ከተገኙ አሁንም እዛው ጨዋታ ውስጥ መሆኑንና ተስፋ አለመቁረጡን የሚያሳይ በተለይም ባለፉት 3 ወራት ውስጥ አማራውን ለመነጠል የሚደረገውን ሩጫ ነው። በዚህ መሃል አንዳንድ አውቀው የተኙ ወይንም በአሞሌ ጨው ራሳቸውን የሸጡ የኛን ወገኖች ሳይ ሌላው ሁሉ ይቅር፣ ይህ ሁሉ ሩጫና ግርግር አማራ ብቻውን አቁሞ ለማጥፋት በመመኘት የሚደረግ መሆኑን እንዴት ማወቅ ተሳናቸው እላለሁ። ለዚህ አፍኝ እድሜ ስንት ዓመት አሞሌ ይልሳሉ? በእኔ እምነት የአፈራራሚዎች ዋና ግብ ጸረ አማራ ብለው ያሰቧቸውን ኃይሎች አስተባብሮ እየተነሳ ያለውን አዲሱን የአማራ አብዮት መንፈስ ላይ መዝመት ነበረም። ለጊዜው አልተሳካም። እነዚህ ኃይሎች የአማራ ልዩ ኃይል እንዲፈርስ ለአብይ ቀጭን ትዕዛዝ ሰጥተዋል። ልዩ ኃይሉ ፈረሰ። ያም ሆኖ ያሰቡት ሳይሳካ እንዲሁም የፈረሰው ልዩ ኃይል ለትግሉ ልዩ ግብዓት ሆነም። ትንሽ ገፋና ደፈር አድርጌው ከደመደምሁ የፕሪቶሪያው ስምምነት በራሱ የአማራ ትንሣኤ ፍርሃትና ድንጋጤ ውጤት ነው። አማራው ባይነሳ ኑሮ የፕሪቶሪያ ስምምነቱ አይፈጠርም ነበርም። ለዚህ ነው አንዳንድ ወገኖች የአማራው የህልውና ትግል የዘመናት ፍጅትና መቆሳቆል ውጤት መሆኑን ረስተው በፕሪቶሪያው ስምምነት ምክንያት የተፈጠረ ኩርፊያ የወለደው ሊያስመስሉት ሲሞክሩ ሲታይ አስቂኝና አስተዛዛቢ የሚሆነው። ፕሪቶሪያ የአማራን ትግል አልወለደም። የአማራውን መነሳት ፕሪቶሪያ ወለደው እንጂ። ቆላም ነፈሰ ደጋ ጨዋታውን በደም ተጫውተናል። ስርዓቱንም እንደተደገመበት ሰይጣን አፍዘን አስቀምጠነዋል። እጣ ፈንታውንም በምንወስደው ቀጣይ ሙሉ ለሙ ገፍቶ የመጣል እርምጃ ላይ እንዲወሰን አድርገነዋል። የዚህ ትብብር ስኬትና ውድቀት ግን የሚቀጥሉት ብዙ መቶ ዓመታት የእርስ በርስ እልቂት ወይንም ሰላምና ልማት ማለት ነው። በዚህ አጋጣሚ ባለሀብት ነን የምትሉና ይህ ትግል ለማፍረስ በድላ የምትሰራችሁት የተሰማራችሁ ወገኖች ነው ተው። ከፀሐይ በታች የምትሰሩት እያንዳንዱ ስራ ይታወቃል። እንኳን ከህዝብ ከጎረቤት ተጣልቶ መኖር ይቸገራልና አስቡበት። አርፋችሁ ስራችሁን ስሩ።
በዚሁ የፖለቲካ ድላ ውስጥ የተሰማራችሁ አንዳንድ የሃይማኖት አባታትን የምትሉ በየቤተ እምነቱ ሰዎችን ከዚህ ድርጊታችሁ ተቆጠቡ። ሌላው ቢቀር ቤተ እምነታችሁን ለሚያፈርስ ኃይል አካፋ ቀባይ አትሁኑ። ለምድርም ለሰማይም የማይሆን ነገር አትስሩ። በ80 ዓመታችሁ የ30 ዓመት ጆሮ ጠቢን አትፍሩ። በውድቀታችሁ የጠላችሁትን ዘመንና ሕዝብ ልናቃና ስንደክም ደንቃራ አትሁኑ። ትንሽ እንኳን አፈሩ። ለውድ የአማራ ሕዝብ ያለምን መከራ ተሸክመሃል። እንድታልቅ ድፍጅ ታጅቡብሃል። ከዘመናት ሞት እንቅልፍ በኋላ ተነስተሃል። ጠላትህ አቁስለህ የምትተወው አውሬ አይደለምና ሳትቀብረው እንዳትቀመጥ። ጠላትን አንድነትህን በወንዝ ለመክፈል በጎጥ ለመተልተል እየሰራ በመሆኑ በደምህ የገባውን ቤቴው ሙጥ ይበል። እንደ ወትሮ ሁሉ በተለይ ደግሞ ቅርብ ጊዜ ወዲህ አብይ የሃይማኖት ግጭት ለመፍጠር እየሰራ በመሆኑ መዋደድህ የበለጠ መጠንከር ይኖርበታል። በየቀኑ የሚፈለገውን ዋጋ ባውቀው በነፃ አይወጣምና አይዞ በርታም። ለመላው የኢትዮጵያ ሕዝብ ይህ እብድ ሰውዬና ቡድን በስልጣን ላይ ይሳል እስካለ ድረስ የማይጎሳቀል የማይራብ የማይታረዝና ህልውና አደጋ ውስጥ የማይገባም ኢትዮጵያዊ አይኖርም። በኢትዮጵያ ምድር ላይ ቆሞ መራመድ እስከቻለ ድረስ መሬቱንም ሕዝቡንም በግራ ሳይቀር እየለካ ከመሸጥና ከማጥፋት አይመለስም። ስለዚህ ሁሉም ኢትዮጵያዊ ይነሳም። ለዓለም አቀፉ ማህበረሰብ ዛሬ ከአብይ ጎን ቆሞ የሚገኝ ብሔራዊ ጥቅም ነገ ከቀጠናው የሚመነጭ ትልቅ ብሔራዊ ኪሳራን ያመጣባቸዋልና ከእውነት ከፍትህና ከነጻነት ኃይሎች ጎን ቆሙ። በተለይ አንዳንድ ሀገራት አብይን መደገፍ አቁሙ። አብይ አማራን ሲፈጅ የትግራይን፣ የኦሮሞን፣ የጋምቤላን፣ የሲዳማን፣ የጉምዝን፣ የቤሻንጉልን፣ የአፋርን፣ የሶማሊያን፣ የጉራጌን በአጠቃላይ የሀገሪቱን ህዝብ ላይ እሳት ለኩሶ እያቃጠለ ቆሞ መመልከት ነገ ዓለም ቢጮህ የማይፈታው ቀጠናዊ ዓለም አቀፋዊ ምስቅልቅል ይፈጥራልና አስቡበት። ፍትህና ነጻነት ደንበር የላቸውም። እንደ ፀሐይ ለሁሉም መሆን አለባችሁ። ለሚኒሻ መደበኛ አድማ ብተና ፖሊስ አባላት በራሳችሁ ጸብ ውስጥ የጠላት ዱላም ገላጋይም መሆን ታሪክ የማይረሳው ክደት ነው። ወደ ወገናችሁ ያለበለዚያ ጣፈንታችሁ አንደኛው ተራራ ስር ወይንም አንዱ ጎዳና ላይ ደመ ከልብ መሆን ነው። አሁንም ቢረፍድም አልመሸምና ወደ ወገናችሁ ኑ። በእኛ በኩል እንደ ወንድምና እንደ አባት እንቀበላችኋለን። ድል ለአማራ ሕዝብ፣ ክፋት ለማንም፣ በጎ ለሁሉም። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ህልውናችን በተባበረ ክንዳችን። ራስ አርበኛ ዘመነ ካሴ፣ የአፋን ሊቀመንበር።